ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አማ ባዕዱ ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዳገሬ ልጆች እኔ ካሉ ሰላም ነው አልሐምዱሊላህ። ኢንሻአላህ ቀጣይ ያው ብዘገይም ማለት ነው ቀጣይ መራጃ እናድርግ። እናንተም በኮመንት አስቀምጡ። አራቢያን ቀርተን መራጃ አድርገን እዚህ ጋር ነው ያለነው ማለት ነው ኢንሻአላህ። ወደሊሉ ማስረጃውም ቀውሉሁ ተዓላ ላቅ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ቢስሚላሂ አርራህማን አርራሂም በአላህ ስም እጅግ በጣም አዛኝና ሩህሩህ በሆነው ታግዤ እጀምራለሁ። እዝነቱ ለሁሉም የሚያጠቃልል ማለት ነው። ለሁሉም ምድር ላይ ላሉ ለሁሉም የሚያጠቃልል ማለት ነው። ወልዐስር አላህ ሱብሓነሁ ወተዓላ በፈለገው ይምላል ማለት ነው። እኛ ግን በአላህ ሱብሓነሁ ወተዓላ ብቻና ብቻ ነው መማል የምንችለው ማለት ነው። አላህ በፈለገው ነገር መማል ይችላል ማለት ነው። በጊዜያትም በአስርም በሁሉም መማል ይችላል ማለት ነው። ኢነል ኢንሳነ የሰው ልጆች እኮ ለፊ ኹስር በክስረት ውስጥ ናቸው ያሉት። ኢለለዚነ እነዛ ሲቀሩ አመኑ ያመኑት ሲቀሩ ወአሚሉ አምነውም ደግሞ የሰሩት ሲቀሩ አሷሊሐቲ መልካምን ነገር የሰሩት ሲቀሩ ወተዋሰው አደራ የተባባሉት ሲቀሩ ቢልሐቂ በእውነት ነገር ላይ ወተዋሰው እንደዚሁም አደራ የተባባሉት ሲቀሩ ቢሶብር በትዕግስት ላይ ማለት ነው። እነዚህ ሰዎች ሲቀሩ ሌሎቹ በክስረት ውስጥ ናቸው ያሉት። ቃለ ብሎ አለ ሻፊዒዩ ብለዋሉ ረሂመሁላሁ ተዓላ አላህ ሱብሓነሁ ወተዓላ ይዘንላቸውና ለው አሉ ያኔ አፍራሽ ነገር ማለት ነው። ያኔ አፍራሽ ቃል ናት ማለት ነው። ለው ማአንዘለላሁ ለው አላህ ሱብሓነሁ ወተዓላ ባያወርድ ኖሮ ማአንዘለላሁ አላህ ሱብሓነሁ ወተዓላ ባያወርድ ኖሮ ሁጀተን ማስረጃ አለ ኸልቂሂ በፍጡራኖቹ ላይ ኢለ ሲቀር ሀዚሂ አሶራት እች ሶራ ስትቀር ማን ሱረቱል ዐስር ለከፈትሁም ለሰው ልጆች መማሪያ መገሰጫ በበቃቻቸው ነበር ይላሉ ሸይኹ ማለት ነው። ያ ማለት ያኔ እንደ ምሳሌ ለኛ ማለት ነው። እንደ ምሳሌ እንትን እያሉልን ነው እንጂ ሌላ አያ ሌላ ቁርአን መውረድ የለበትም እያሉ ሳይሆን ለምሳሌ እንደ ምሳሌ ማለት ነው። ያው በስልክ አንድ እንጀራ ይጠግባል እንደሚባለው የሰው ልጅ እሱ አላህ ሱብሓነሁ ወተዓላን ለመታዘዝ መልካምን ነገር ለመስራት ይህች ሶራ ትበቃ ነበር ለሰው ልጆች እያሉን ነው ማለት ነው። ለምሳሌ ምሳሌ ብለን እንደምናወራው ማለት ነው። ወቃለ ቡኻሪዩ ብለዋሉ ረሂመሁላሁ ተዓላ አላህ ይዘንላቸውና ባቡ እርሱ አልኢልሙ የእውቀት ቀብለ ይቀድማል አልቀውሊ ከንግግር ወልአመሊ እንዲሁም ከስራ ማለት ነው። ያኔ የሰው ልጅ ስራንም ከመስራቱ በፊት ንግግርም ከመናገሩ በፊት መጀመሪያ የሚቀድም ነገር አለ። እሱም እውቀት ነው። የሰው ልጅ ሲያውቅ ነው ሁሉንም ነገር ማድረግ የሚችለው መናገርም ሆነ መስራት የሚችለው። ግን ሳናውቅ መስራትም ሆነ መናገር ያው ጉንጭ ማልፋት ነው የሚሆነው ማለት ነው። ጠይብ ወደሊሉ ማስረጃውም ቀውሉሁ ተዓላ ላቅ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ፈዕለም እወቅ አነሁ እሱ እኮ ላ ኢላሃ ኢላላህ ከአላህ ውጭ በሀቅ በእውነት የሚመለክ አምላክ የለም። ወስተግፊር መሀርታንም ጠይቅ ሊዘንቢክ ለወንጀልህ ፈበዳአ ጀመረ ቢልኢልሚ በእውቀት ቀብለ በፊት ማለት ነው። አልቀውሊ ከንግግር በፊት ማለት ነው። ወልአመሊ እንዲሁም ደግሞ ከስራ በፊት እና ከንግግር በፊት በምን ጀመረ ማለት ነው? በእውቀት ጀመረ ማለት ነው። ኢንሻአላህ የዛሬው የመራጃችን ይሄን ይመስላል። ቀጣይ ደግሞ በክፍል 3 ይመስለኛል ክፍል 2 ላይ ነኝ። አሁን በክፍል 3 ቀጣይ እንመጣለን ማለት ነው።
እናንተም ሙራጃ አድርጉ። ያው አስቸጋሪ ነው በአሁኑ ሰዓት ስራውን ጋር ብዙ ነገሮች ይኖራሉ። ኢንሻአላህ ለኸይር ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከዚያው ድረስ አላህ ሱብሓነሁ ወተዓላ ሁላችንን የሚጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ፊ አማኒላህ።